አባት አበባ ስጠኝ እስቲ። ላንቺ አልሸጥም። ለምን ሲባል ለምንድን ነው የማሸጠው? መሸጥ ስለማልፈልግ። ስራ አበባ መሸጥ አይደለም እንዴ? ለምን ማሸጠው? አንተስ አበባ መግዛት ስራ ነው እንዴ? እንደውም ሁሉም ተሽጧል። አበባ ምንድን ነው ያልከው? ሄኒ ተው፣ ችግሩ ከኔ ጋር ነው። እኔ ያናግረዋለሁ። ትተዋወቃላችሁ እንዴ? እንደዛ ነገር መኪና ውስጥ ጠብቀኝ፣ በኋላ እነግርሃለሁ። ምን ነው ቀናህ እንዴ? ምንም ያስቀና ነገር የለም። ተደጋጋሚ እነግርሻለሁ። ስራ ቦታ አትምጪ፣ አትበጥብጪኝ። ቀንተህ ነው እንጂ ይገባኛል። ሊጣሉት ሲነሳ ያማላ። አንቺ ግን ጤነኛ ነሽ? ሂጂ ሳትባይ ሄድሽ፣ ነይ ሳትባይ እየመጣሽ ለምን ትበጠብጭኛለሽ? ምን ፈልገሽ ነው? ባካታ አስመስል። እኔን ማጣትህ በደንብ አሳዝነዋል። እንደውም ሄድሽ ሰላም ሰጥቶኝ ነበር። መምጣትሽ እየረበሸኝ ነው። ተይኝ። ቆይ አንተ ከሌሎቹ በምን ትለያለህ? ሌሎቹ እየፈለጉኝ አንተ ማትፈልገኝ ማን ስለሆንክ ነው? ማንም ስለሆንኩ አይደለም። የልጅ ጨዋታሽ ግን ደስ አይለኝም። መወደድሽን ለማወቅ መለመን አትፈልጊ። አብሮ መሆናችን እኔንም አንቺንም የሚጠቅም ሆኖ ሳለ እኔ ብቻ እንደምጠቀም ማሰብሽ ነው ችግርሽ። አባት ፈላሰፍ ወደዛ። እንደፈለግሽ ማሰብ ትችያለሽ። አንድ ነገር ግን ወቂ፣ ከተለያየ ሰው ጋር መምጣትሽ እንኳን ሊያስቀናኝ ከምን አይነት ሰው ጋር ነበርኩ ብዬ እንድጠይቅ ነው የሚያደርገኝ። ኢዛና እንጥራለን። በእናንተ ማለ አይመለከተኝም። ካወራሽ ያውልሽ አውሪ። ብሽቅ ማን ስለሆንክ ነው ስልኬን ማታነሳው? ለምን መጣሽ? እንድናወራና ይቅርታ ለመጠየቅ። ለይቅርታው ይቅር ብዬሻለሁ። ምናወራው ግን ምንም ነገር የለም። አንተ ኢዛና። አቤት። አክብሬ የመጣሁት እኮ እንድትንቀኝ አይደለም። ቆይ ምንድን ነው የምናወራው? ስትሄጂ አውርተን ነበር እንዴ? ስንብትሽን በሰው እንደላክሽው ይቅርታሽንን በሰው መላክ ትችይ ነበር። መሄድና መመለስ እኮ አንድ አይደለም። ለእኔ እንደውም ከመሄድሽ በላይ መምጣትሽ ነው የሚጎዳኝ። እንዴት የሚወዱት ሰው መምጣት ይጎዳል? ጠልታይን ካልሆነ። አልጠላውሽም፣ ግን ባጣ ቆይኝ መሆኔን ማወቅ ደግሞ በጣም ያማል። ሄደሽ ምን አተሽ እንደተመለስሽ ለማወቅ መሞከር በራሱ ያደግማል። መድከም አይጠበቅብህም። ፍቅር እንጂ መልሶ ያመጣኝ ምንም አጥቻ አይደለም።